ቀና ይበሉ ምንድነው ምንድነው ነገርኩት አይደለም እንዴ ያው እንግዲህ ስነ ስርዓት አቶ ምንተስኖት እንግዲህ እንዳንጣላ ቀና ይበሉ አይ እንግዲህ በጉልበት ሻምላክ ረፉ አቶ ምንተስኖት በጉልበት ሻምላክ እንግዲህ እንዳይጣሉኝ ተነሱ አይ እንግዲህ ረፉ ስለማልወድ እኮ ነው አልወድ ይሄ ወገቤን ሸወሸኝ ራሴን ፈለጠኝ የሚሉት ከየት የመጣ ይመስሎታል ድርቀት እኮ ነው ታዲያ እኔ ምን ላድርግ በፀሐይ አይንከውከው ውስሎት አርፎ አይቀመጡም እና አሁን ደግሞ ተነስተው ቂቤ ያልወድም እኮ ነኝ ሁሉን ወደ ይቻላል እሺ ተነሳው ይልብል እነሱ በቃ ውጭ አውጣም በቃ ቤት ቁጭ ነው ሙሉ ኮሶፋው ላይ ማልነሳ በባክሽ ስለጉልበት ሻምላክ ተናገርኩት አልኩት በመጨረሻም ተሳካ በመጨረሻም ተሳካ አባዬ መርቀሸኝ አባዬ መርቀኝ ልጅህን ባርከሸኘው ተነስ ከጉልበቴ ላይ ተነስ አልነሳም አባ ካልመረከኝ አልነሳም ቀኝ ግሬ ሀብት ጎዳና ላይ እየተራመደ ነው ግራዬ እንዲከተለኝ መርቀኝ አባ መርቀኝ አባ ቶሎ ይመርቁትና ቂቤውን ልቀባውት እንዴ ቆሜ ሲያዩ ስራ እንኳን ያለኝ አይመስሎትም እንዴ እኔ መቻል መርቅም አልኩ ግን መርቅበት ምክንያቱን አልገባኝ ምንድነው ምን መሰለህ አባ ይኸውልህ ከልጅነቴ ጀምሮ ሳልመው የነበረው ህልሜ ተሳካ የራሴን የፈጠራ ውጤት ለሀገሬ ማበረከትበት ቀን ደረሰ የምትለውን በልና ቂቤውን ልቀባቸው ሀገሬ ሃይባይ ምሁር እንደሌላት ሁሉ የአይጥ የበረሮ የትኋን መጫወቻ ስትሆን ማየት ውስጡን እንደብል ሲበላኝ ኖረ እውነት ነው ዘራፍ ወንዶ ታዲያ ይሄ ቁጭት ያንገበገበው በሁሉ ዘንድ የተናቀው ልጇ ዛሬ አለሁልሽ ሊላት አፉን ከፈተ መጨረሻው ከፍታፍ መሆኑን አወቀው ምንድነው ለሀገሬ ብሎም ለመላው ጥቁር አፍሪካ የሰላም እንቅልፍ የሚያጎናጽፍ የፈጠራ ውጤት ሙሉ ቀን ወደ ፍሬ ነገር ልመጣልህ ነው አባ እዛው አይጥ በረሮ ትንኝ ነፍሳትን ድምጥማጣቸውን ከነምንጅላታቸው የሚያጠፋ ጸረ ተባይ እና እንዲህ ስታንባርቅ የነበረው አይጥ ገለህ ነው አባ መጨረሻውን ሳታውቅ አትፍረድ ምንድነው መጨረሻው ምንም አልገባኝ አሰገድ እንዴ በቀላሉ የሚገባ ጉዳይ አይደለም እኔ ግን እንዲገባሽ አድርጌ አብራርቼ ነግሬሻለሁ በልፈጠን በስራ አለብኝ ባጭሩ አይጥና በረሮ መግደያ መርዝ ነው የሰራሁት በቃ ምኑ የፈጠራ ውጤቴን ማጣጣላችሁ ነው ገበያ ሁሉ እሱ ነው አንተን ምን አስቸገረ ብዬ ነው አማሽ ሞንሙን እኮ ነው የሚገላቸው ታት እንደው ለፋሲል በነገራችን ላይ ለመሞከሪያ የምትሆነኝ አይጥ ስላጣው በቀጥታ ባለ ድርሻ አካል በሆነችው በበረሮ ላይ ነው ምርምሬ ነው ቀድሞውንስ እኔ ቤት ውስጥ እያለሁ አይጥ እዚህ ቤት ሊፈነጭ በቤት አያያዝ ማለት መሞከሪያ የሚሆን እንደው ምን አለ አንድ ለናሙና የሚሆን ብታስቀሪኝ ነው እንደዚህ ያለፋም ነበር ለማንኛውም ይሁን እሺ ልጅ ሙሉ ቀን ማንን በልህ በረሮ ገዳይ አይጥ ገዳይ ማንን በልህ እንደ ቀላላቴው መርዝን ያህል ከባድ ነገር ነው የሰራው ለመሆኑ ለምንድን ነው የምትገላቸው
አይጦቹ ነው በረሮቹ? ሁለቱም ለምን ነበር ይበላል? ጥሩ ጥያቄ ነው። መልሷለሁ። ቅድም ቀኝ እግሬ የት ነበር ነው ያልከኝ? ሀብት ጎዳና ላይ። ለምን ጠይቀኝ? ሰው እንዳይወስድብህ ብዬ ነው። ሄደህ ቶሎ ብለህ መልሰው። ሳቃችሁ ግደል። እኔ ደግሞ በዚህ የምርምር ውጤት ወደ ላይ ካልተተኮስኩበት እኔ ሙሉ ቀን አይደለሁማ። ሙሉ ቀን መጀመሪያ ልብስን በአግባቡ ተኩስ መለሱ ብትጀምር አይሻልም? ይሄ ቅቤ ያስቀባል። ነይ ቀብልሽ።